ማለት አይደለም። ለምን ቻሌንጁ ብዙ ነው። እኔ በድረገጽ ውስጥ በቀን 1 ሰዓት የማያጠፋ ወጣት የለም። ሳይወድ በግዱ ሞባይሉ ላይ ተጥሎለታል እና ሌላ በተን ከፍታለሁ ብሎ ሌላ አጓጊ ነገር ይጠልፈዋል። ታውቃለህ ዓለም እንዴት ስማርት እንደሆነች። ዩቲዩብ ይሁን ድረገጽ ውስጥ ይሁ ብላ አይደለም ሲስተሙን ዘረጋቸው። ስለዚህ መረብ ውስጥ ቀላሉ ይገባሉ። አሁን የመንፈሳዊ ነገርም የጥበብ ጉዳይ ነው። ጥበብ ስለ ትንሽ ዲሲፕሊን ካረክ ብዙ ጸጋለሁ። ኦኬ ብዙ ጊዜ ያለን አይደል በታክሲ ውስጥ የምንሄድበት፣ ሻይ የምንጠጣበት፣ ኢንተርቴይንመንት የምንዝናናበት፣ ይህን ሁሉ ረጅም ሰዓት በጥበብ ማኔጅ ካረከው መስመርን አትስትም። አሁን ላሉ ወጣቶች የምመክረው ጠዋት አንድ መጽሐፍ መርጠው ተከታታይ ማንበብ ትንሽ ከጀመሩ ብዙ ነው የሚረዳቸው። በእውነት አይፈርድባቸውም። እና በመንገድ ሲሄዱ ማሰላሰል ቢችሉ ጥበብ እኮ እሱ ነው። ቁጭ በል አላልኩትም። ኳስ ይጫወታል። ለምሳሌ ኳስ እየተጫወተ ማሰብ ትችላለህ። ራይድ የሚነዳ ነው እየነዳ ማሰብ ይችላል። ብዙ ነገር እያደረጉ ወጣቶች የእግዚአብሔርን ቃል ሜዲቴት ማድረግ። ምሳሌ ማንበብ ሁሉን አነባለሁ በዲቮሽን ታይም። ለማጥናት ግን ሁሉም ማጥናት አትችልም፣ ጊዜ አይበቃም። ስለዚህ አንድ መጽሐፍ መርጣለሁ። ለምሳሌ ለ5 ዓመት አጥናው ምልሽ ሉቃስን ነው። ሉቃስን መረጥኩት እና ሉቃስን ስመርጥ ደብተር ገዛው፣ እስክሪብቶ ገዛው። ለዚች ብቻ ለየው ማለት ነው። ቁጭ ብዬ ምዕራፍ 1ን ከ1 እስከ 5 አነበዋለሁ። አታምኘኝም፣ አይገባኝም። ልክ እንደ ፍቅር እስከ መቃብር ጥልቅ የሚል አይደለም። ቁጭ ብዬ ሳነብ ከሀሳቤ መርካቶ ይሄዳል፣ ልጆቼ ጋር ይሄዳል፣ ቸርቼ ይሄዳል፣ ሰርግ ለቅሶ ጋር ይሄድብኛል። ችግር የለውም፣ አውቀዋለሁ እንዲቸሩ። አነበብኩት ግን ዞርና ድጋሚ አነበዋለሁ። አሁን ትንሽ ፈገግ ይልልኛል፣ አሁንም አይገባኝም። ከዛ እስክሪብቶ ይዤ እነማን ናቸው ያሉት? ሉቃስ ነው የጻፈው፣ ለቴዎፍሎስ ነው። ቴዎፍሎስ ማን ነው? እና ታሪክን ጻፍኩ፣ መረጃ ሰበሰብኩ ነው የሚለው። ኢየሱስ በሕይወት እያለ አልነበረም ይሄ ሰው? ምን ማለት ነው? ሉቃስ ማን ነው ራሱ? አሁንም አይገባኝም። ትንሽ ዞርልና ቡና እየጠጣው ግን ሜዲቴት አደርጋለሁ። 4 5ኛው ላይ ወግ ከሲልልኛል አለው። እንዴት ልበል? እንደ ኑግ ዘይት አይነት ነው ኔቸሩ። ስትወቅጠው ነው ኑጉን ዘይት የሚወጣው። ድጋሚ ሳሰላስለው አየ የምር እንደወደድኩ ፍቺውን ለማግኘት እንደተጠማው ሲገባው መንፈስ ቅዱስ አሁን ኢንላይትመንት ይሰጠኛል። ለምሳሌ ልንገርህ፣ አሁን የባይብል ኔቸር ኢየሱስን ብዙ ሕዝብ እንደተከተለው አይቶ ጮኸ። ዘርን ሊዘራ ወጣ። ባህሪው አይደለም ኢየሱስ አይጮህም ባይበባሪው። የዛለት ግን ብዙ ሕዝብ በሚደርቅ በሚታነቅ እና በሚጠወልቅ መንገድ እንደሆነ ስለገባው ነው። እና አንዱ ሾክ ላይ ወደቀ፣ ጭንጫ ላይ፣ እና አንዱ መልካም መሬት ላይ ወደቀ፣ መንገድ ዳር ወደቀ ብሎ ጭጭ አለ። ወፉ ማን ነው? ስንዴ ምንድን ነው? ጭንጫ መንገድ ዳር የሚለው ሾክ መሃል ምንድን ነው? ዝም አለ። ለምን ዝም አለ ብትል የተጠማና ያልተጠማውን መፈተሻ ነው። ከጓጓ ከራብክ እንደ ደቀ መዛሙርቱ ስለ ወፎችና ጭንጫ ምናምን ያልከው ምንድን ነው አሉት። በጣም ጥሩ። እነሱ ሰምተው እንዳልሰሙ ሄዱ። እናንተ ግን ጠየቃችሁኝ፣ አሁን ላብራርላችሁ። ወፉ ሰይጣን ነው። መንገድ ዳር ቃሉን ሰምተው ሜዲቴት የማያደርጉት ናቸው። ይሄ ጭንጫው ደግሞ ስር ያለው ይመስላል፣ የሚጠወልገው ነው። እሾኩ ደግሞ የገንዘብ ፍቅር ነው፣ ምቾት ነው፣ ድሎት ነው። ታነቁ ያለ ማብራራት ጀመራየው። ለምን አብራራ ብትለኝ ስለፈለጉ ስለጠየቁ ነው። ልክ እንደዛ ነው ኔቸሩ። ከተራብክና ከጠየቀው መንፈስ ቅዱስ ያብራራል፣ ይገባል። ግን ትንሽ ሰምተህ እንደ ዘፋኝ እንደ ማሲንቆ መች ተዝናንተ እንደው ለህሊና እርካታ አነበብኩ ለማለት ከሄድክ ምንም አይጠቅምህም። በእውነት ቁጭ ብለህ ሜዲቴሽን የሚባል አለ። ማሰላሰል፣ መፈለግ፣ መራብ አለብህ። ያን ሲያውቅ ፍቺውን ያበራልሃል፣ ውስጥ ይገባል እና ስትናገር ሰዎች ይታነጻሉ። አንተም እየወደድከው ነው ቃሉን የምትመጣው። ግን መራብ አለብህ።
መፈለግ አለብህ። ለምን ሳትራብ ሚስጥሩን አይነግርህም? አንተን ከዕዳ ለማዳን እኮ ነው። እሺ ላብራራልህ። አፌን በምሳሌ ከፍታለሁ እያዩ እንዳያዩ እየሰሙ እንዳያስተውሉ የተባለው ይፈጸም ዘንድ ነው። ኢሳይያስ በእውነት ተናገረ። እየሰሙ እንዳያስተውሉ እያዩ እንዳያዩ ለምን ይናገራል ብትል ቅዱስ ቃሉን በመጓጓት ካልሰማኸው ሚስጥሩን ቢያበራ